ሰላም ውድ ቤተሰቦቼ እንዴት አላችሁ? ዛሬም እንደተለመደው ወደ አንድ አስደማሚና አስደናቂ ባህል ወዳላቸው የምዕራብ አፍሪካዎቹ የቤኒን ሀብት ስለሆኑት ወደ ሶምባ ብሔረሰብ ወስደን ባህላቸውንና ታሪካቸውን በሚያምር መልኩ እናያለን። አብራችሁን ቆዩ። ባታማር ወይም ደግሞ ላማሚራ በመባል ይታወቃሉ። በምዕራቧ የአፍሪካ በዋናነት በቤኒንና በጎረቤት ቶጎ መገኛቸውን ያደረገናቸው በታታ ሶምባ ወይንም ባለ ሁለት ፎቅ የጭቃ ቤቶች ዝነኛ ጎሳዎችም ናቸው። እንደዚሁም እንደ ቤት ኩሽና እና የእንስሳት መጠለያ ሆነውም ያገለግሏቸዋል። በክልሉ የጉር ቋንቋ ቡድን የተለዩ ባህላዊ ማንነት በመፍጠር በግብርና፣ በጭፈራ፣ በእጽዋት ልማቶች ላይ ማንነትን፣ ቅርስና የህይወት ደረጃዎችን በሚያመላክቱ ስብስብ ጠባሳ ስርዓቶችም ይታወቃሉ። በተጨማሪም ታማራ፣ ባታማሪጋ፣ ዲታማሪና አታማሪ የሚለው የቅጽል የተለያየ ስያሜ ቤቶቹ ከጭቃ ከገለባና ከቅርንጫፎች የተሰሩ ባለ ሁለት ፎቅ ምሽግ የሚመስሉ እንደ ቤተ መንግስት የሚያምሩ ቤቶች ናቸው። ባለ ሁለት ወለልም ሲሆኑ የመጀመሪያው የመሬቱ ወለል ወጥ ቤት፣ የከብት ቤትና ማዕድ ቤት እንዲሁም ሲሆን የላይኛው ወለል ደግሞ የመተኛ ክፍሎች፣ ጎተራዎችና የእህል ማዳረቂያና ማስጫ እንዲሁም ደግሞ ግድግዳዎቹ ብዙውን ጊዜ የወሊድና ኑሮን በሚያመላክት የጂኦግራፊያዊ ቅርጻ ቅርጾች ያጌጡ ናቸው። የሴቶቹ ውዝዋዜ በጉልበትና በሪትም ዳንስ የሚደረግ የሴቶች የእጽዋት ፋይበር እንዲሁም ቀሚስን የለበሱና የሰውነት ቀለም አመድ ወይንም ሸክላ በመቀባት ልዩ ልዩ ዳንስ ይጨፍራሉ። በተለይ በጉልበታቸውና በቁርጭምጭሚታቸው ላይ የብረት ቀጭሎችን በማሰር ልዩ ድምጽም ይፈጥራል። ደስ ይላል በጣም። ወንዶች በጣም የሚባል ጭፈራም አላቸው። ይህ ደግሞ በጥንካሬ ላይ የተከበረና ያተኮረ የዳንስ አይነታቸው ነው። የቀብር ስነ ስርዓታቸውንም በተለየ መልኩ ነው የሚከውኑት። የጋብቻ ስርዓታቸውን ብናይ ሁለቱንም ቤተሰቦች የሚያጠቃልል ከማህበረሰቡ ማህበራዊና መንፈሳዊ ልማዶች ጋር የተሳሰረም ነው። የጉልምስና መቀነትን በመጨመር ለወጣት ሴቶች የማጌጥ ስነ ስርዓት የራስ ልብስን ወይም ደግሞ ዛጎሎችን በማሸብረቅ እና ቀሚስ በመልበስ ዝግጁ ይደረጋሉ። ለወጣት ወንዶች ደግሞ በዋነኛነት ልዩ የሆኑ የምስጋናና የማስጀመሪያ ስርዓቶች በመከወን ይህም የሰውነትን ክፍል በእሳት ወይም ደግሞ ትኩስ በሆነ ነገር በመጥበስ ጠባሳ መፍጠርንም ያሳብቃል። እንዲሁም ቋሚ መታወቂያም ሆኖም ያገለግላል። ሶምባዎች የቀብር ስርዓታቸው ለየት ይላል። ቀብራቸው በቀብር ወቅት በዘፈንና በተለያየ ውዝዋዜ ድምጽን እንዲሁ እንጂ በልቅሶ አይታጀብም። ሌላው በዚህ የቀብር ስነ ስርዓት ለየት የሚያደርጋቸው ነገር ቢኖር የመቅበሪያ ቦታቸው ወንዶች አንዳንድ ጊዜ ከጎጇቸው አጠገብ ሲሆን፣ ሴቶች ደግሞ በባላቸው ቤት ውስጥ ከስር ይቀበራሉ። በህይወት የተለየውም ሰው ቋሚ ዘመዶቹ እሱን በማስመሰል በተለያዩ የእንጨትና አልባሳት እንዲሁም በተለያዩ የሰውየው ቀድሞ በሚለብሳቸው የልብስ ተዋጽኦች በጎጆ አጠገብ ወይም በበሩ ፊት ለፊት እሱን አስመስለው በማስቀመጥ ለብዙ ጊዜ እንዲታወስ ያደርጉታል። ያለውን ሀብትና ንብረት በመደገስና እነሱም ከየቤታቸው በማዋጣት የባህላዊ መጠጥ እንደፈርሰው በማዘጋጀት በቤቱ የተሰባሰቡ ያስቡታል። ሲበሉና ሲጠጡ ከዋሉ በኋላ ማታ ማታ ላይ ከቆዳ ወይንም ከቅል በተሰራ ከበሮ በማልቀስና በመወዛወዝ ሀዘናቸውን ይገልጹለታል። ይህ ለየት የሚያደርጋቸው ነው ሶምባዎችን።